ውዶቼ እንዴት ናችሁ? በስተመጨረሻም የምንወዳት ቀን መታለች። ዛሬ አርብ ነው። ወይኔ ማርያምን አላየሁትም። ሹራቡን አዙሬ ነው ያደረኩት። ቆይ አንዴ ሳምንቱ እንዴት አለፈላችሁ? የኔ ዋናው ዓላማ በቀላሉ አብረን መክሳት እንችላለን የሚለው ለማሳየት ነው። እሱ ግልጽ ነው። ብታምኑም ባታምኑም ማለት ነው የቺቲንግ ወር ነው ያሳለፍኩት። አንድ ወር ሙሉ የመክሳት ቻሌንጁን ለራሴ በቃ በጣም ቺት እያደረኩኝ ነበር እና አጠይቁኝ። ችግር የለም ሁሉ ቀናችን አዲስ ቀን ስለሆነ ምንም ችግር የለም። አታስቡ፣ ተመልሰን እንከሳለን። ብለን ሁሉ ቀን እንጀምራለን። አንድ ሰው ሲወርቅ አንስተን ይዘን ሆ እያለን በጤናማ በሆነ መንገድ በቀላሉ ከስተን ህይወት ተቀጥላል እንላለን ማለት ነው ተያይዘን። እና ለዚህ ሳምንት ይዤላችሁ የመጣሁት እንደኔ በብዙ ቀናቶች ቺት ያረጋችሁ ካላችሁ ካልሆነም ደግሞ የሆነ ኪሎ ቀንሰን በቀላሉ የመክሳት ቻሌንጅ ተቀላቅለን የሆነ ኪሎ ቀንሰን መሀል ላይ ኪሎአችን አልንቀሳቀስ ላለን ሰዎች መፍትሄ የምላቸው ይዤ መጥቻለሁ። ግን ከዛ በፊት የዛሬ ሳምንት አንድ ቦታ ሄጄ ነበርና በጣም ጓግቼ ነበር ለእናንተ ቪዲዮን ፖስት ለማድረግ። እንዳጋጣሚ ሆኖ ቀኑ አለፈብኝና ዛሬ በመሃል ላሳያችሁ ፈልጋለሁ። ይሄ በጣም ለኔ በጣም ኢምፖርታንት የምለው ቪዲዮ ነው። ይሄን ቪዲዮ ማሳየት የምፈልገው እኔ በጣም ትልቅ ተሳካልኝ ብዬ የማስበው ነገር ነውና እንደኔ በጣም ከባድ ነው ብላችሁ የምታስቡ ሰዎች አላችሁ ይሄን ጉዳይ ማለት ነውና ቀላል እኔ ካረኩት እናንተ ማድረግ ትችላላችሁ ብዬ ስላሰብኩ በሀገር ውስጥም ከሀገር ውጭም ያላችሁ እናቶች፣ ባሎች፣ ልጆች ካላችሁ ይሄን ነገር መጠቆም ስለምፈልግ የሆነ ቦታ ሄጄ ነበር እና ያ ልጅም ደግሞ የዩቲዩብ ቪዲዮ የመጀመሪያው ነው ካደገ ከሶሻል ሚዲያ ጠፍቷል ስንት አመቱ። ስለዚህ እኔና እሱ የሆነ ቦታ ሄደን ነበር ላስት ዊክ። እሱን ቪዲዮ ላሳያችሁና ተመልሼ እመጣለሁ ማለት ነው ወደ ቪዲዮ። እሺ እንዴት ነሽ? ደህና ነኝ። እንኳን ደህና መጣሽ ወደ ዲኤምሲ ሪል ስቴት። እንኳን በሰላም ቆያችሁኝ። በጣም ብዙ ቦታ አይቼ ያጣርቼ ከስንት ጊዜ በኋላ ነው እንግዲህ ወደዚህ ለመምጣት ዛሬ የቻልኩት። የወሰንሽው ቴንክ ዩ በጣም እና አንቺም ደግሞ እስኪ ጠቅለል አድርገሽ ለኔም ለሌሎችም እናቶች አብሮኝ ይሄንን ቪዲዮ ለማዩትም ልክ እኔ እዚህ ጋር ቤት ለመግዛት ወስኜ ስመጣ እናንተ ጋር ያለውን በደንብ ለኔም እንድታስረጅኝ እንዲገባኝ ለኮሚኒቲም እንዲገባም ፈልጌ ነው። ችግር የለም። እሺ ምርጫሽ አድርገሽ ደግሞ ወደኛ ወደ ዲኤምሲ ሪል ስቴት ስለመጣሽ በጣም እናመሰግናለን። ዲኤምሲ ሪል ስቴት ለቡ መብራት ኃይል ጋር ነው የሚገኘው ሎኬሽናችን ማለት ነው። ሎኬሽናችን ለቡ መብራት ኃይል መስቀለኛው መንገድ ጋር ነው የሚገኘው ቻድ ኤምባሲ አጠገብና በላይኛው በኩል ደግሞ አፍሪካ ሲዲሲ ጋር ማለት ነው። እና 65395 ካሬ ላይ ያረፈ ኮምፓውንድ አፓርትመንት ነው እየገነባን ያለ ነው። በውስጡ የተለያዩ ፋሲሊቲዎች አሉ። የልጆች መጫወቻ ለእናቶች ሞር አሁን አሪፍ ነው። የልጆች መጫወቻ አዘዋለው። ኮምፓውንድ አፓርትመንት መሆኑ በጣም ሴኩርድ ነው። ራሱ የሆነ ግቢ የሚኖረው ነው ማለት ነው። ስለዚህ መዋኛ ገንዳዎች አሉት፣ የልጆች መጫወቻዎች አሉት፣ መናፈሻዎች፣ ላይብራሪዎች፣ ጂምናዚየሞች እነዚህን ሁሉ አካተን ነው እየገነባን ያለ ነው ማለት ነው። በአልሙኒየም ፍሬምወርክ ነው የምንገነባው። ይሄ ደግሞ በፍጥነትም በጥራትም ቶሎ ለማስረከብ ባልነው ጊዜ ጠብቀን ለማስረከብ ይረዳናል ማለት ነው። ሳይቱ ላይም ስትሄዱ በደንብ ታዩታላችሁ። ለመብራት ኃይል ጋር ዲኤምሲ ሪል ስቴት ይሄን ይመስላል ማለት ነው ባጭሩ። በጣም ደስ ይላል። እንግዲህ ሳይቱንም አሁን ታሳይኛለሽ? ሳይት ማናጀሯም አለች፣ በደንብ ታሳይሻለች። አንዳንድ ጥያቄዎች ነበሩኝ። ያው እኔ እንግዲህ ያው ሲንግል ማም ነኝ። ልጄን ተፍተፍ ብዬ ለሱ የሆነች ነገር ስጦታ ለማድረስ ነው የመጣሁት። ያከፋፈሉን ሁኔታ ቀለል ባለ መልኩ ለኔ በሚገባኝ መልኩ ብታስረጅኝ ብዬ ነው። አስረዳሻለሁ በደንብ። እሺ ያከፋፈሉ ሁኔታ ምንድነው? አሁን ላይ ከባለ አንድ መኝታ እስከ ባለ አራት መኝታ ነው እየሸጥን ያለ ነው ማለት ነው። በተለያየ ካሬ አማራጭ እኛ ጋር የካሬ አማራጭ ምንም አይታጣም። ከትንሽ ከ69 እስከ ትልቁ 190 ካሬ ጀምሮ ድረስ አለ ማለት ነው። ስለዚህ አንቺ በፈለግሽው አማራጭ ቅድመ ክፍያ ጀምሮ እንደየካሬው ስፋት ከፍለሽ እንትን ማለት ትችያለሽ፣ መጀመር ትችያለሽ ማለት ነው። ያ ማለት 8% ማለት ነው። ቅድመ ክፍያችን 8% ነው። በ8% ነው። በጣም በ8% ቅድመ ክፍያ የቤት ባለቤት ትሆኛለሽ፣ ውልሽን ትይዣለሽ። ከዛ በኋላ ከ8 እስከ 11 ወር ባለው ቀጣይ ክፍያ ትከፍያለሽ 15%። እንደዛ እያደረግሽ 40% ከ3 እስከ 4 አመት ባለው ከፍለሽ ትጨርሽና ከዛ ደግሞ ቀሪውን 60% ከባንክ ጋር ማመቻቸት ትችያለሽ ማለት ነው። ያ ደግሞ ሙሉውን መክፈል ለማይችል ማለት ነው። ሙሉውን ግን መክፈል ለሚችል ከ3 እስከ 4 አመት
ሙሉ 100% መክፈል ይችላል። ሌላኛው አማራጭ ግን ከ3 እስከ 4 አመት ባለው 40%ን ከከፈሉ በኋላ 60ውን ደግሞ ከባንክ ጋር እናገናኝላቸዋለን ማለት ነው። በጣም ጥሩ እድል ነው 60% መሆኑ ከባንክ ጋር መገናኘቱም። ኢንተረስት ሬቱስ እና በምን ያህል አመት ነው እሱን እስከፍለን የምንጨርሰው? ጊዜ ትሰጡናላችሁ ወይ ነው? በደንብ ባንኩ ጊዜ ይሰጣል። የባንኩ ጊዜ ደግሞ የባንክ ሬቱ በጣም በወረደ ነው። ለምን እኛ ብዙ ከስተመሮች ነው እየሰጠናቸው ያለ ነው። ስለዚህ በጣም ከሌላው በጣም በወረደ እንትን ነው ሬት ነው የምናስተናግዳችሁ እነሱ የሚያስተናግዷችሁ ባንኮቹ ማለት ነው። ስለዚህ ያም ሆነው እንዴት ነው 60% ቤታችሁን ኦሬዲ በ3 አመት ውስጥ ትረከባላችሁ። ሌላኛው ደግሞ በአመት ከ6 ወር የምናስረክበው አለ። ስለዚህ በአመት ከ6 ወር ቤታችሁን ከተረከባችሁ በኋላ ቀጣይ የባንኩን ከ5 አመት እስከ 25 አመት ባለው ጊዜ መክፈል ትችላላችሁ ማለት ነው። ስለዚህ ባንኩ ከ5 አመት እስከ 25 አመት ጊዜ ይሰጣችኋል። ያ ማለት ለ60%ቱ ቤታችሁን እየኖራችሁበት ማለት ነው። ኦሬዲ ተረክበን እየኖርንበትም ተንፈስም ብለን ባለንብረትም ሆነ እየሰራን ደግሞ በትንሽ ሬት እንከፍላለን ለባንኩ ማለት ነው። ለምን አሁን 8% ብቻ ነው ከናንተ የሚጠበቀው። ቀሪውን 40% ደግሞ ቀስ እያላችሁ ከፍላችሁ እንትን ማለት ትችላላችሁ ማለት ነው። በጣም ደስ ይላል ያለው ነገር ነው። እና አንቺ ደግሞ በፈለግሽው የካሬ አማራጭ እንደነገርኩሽ መግዛት ትችላለሽ። ሌላው ደግሞ ምንድነው ለየት የሚያደርገው ዴምስ ሪል ስቴት ከባለ 2 መኝታ ጀምሮ ያሉት ቤቶቻችን ላይ ተጨማሪ የሰራተኛ ክፍል ከነመታጠቢያው አለው ማለት ነው። እሱ ደግሞ በጣም አሪፍ ያደርጋል። አሪፍ ነው። በጣም ነው የጓጓት ሳይቱ ላይ ሄጄ መጀመሪያ አልወሰንኩም ባለ ስንት እንደምወስድ። ሁለተኛው ደግሞ ለልጆች በጣም መዋኛ ገንዳ አለው ብላችኋል። የልጆች መጫወቻ ቦታ አለው ብላችኋል። ላይብረሪ ብዙ ፋሲሊቲ ይኖራል ተብሏል። በጣም ጓግቻለሁ ማየት ማመን ስለሆነ እንግዲህ ወደ ሳይት ደግሞ ሄደን ብናይ እጅግ ደስ ይለኛል። ሰላም እንዴት ነሽ? ሰላም ነው አለን ይመስገን። እንኳን ወደ ዴምሲ ሳይት በሰላም መጣሽ። ትንሽ ቢሮ ላይ ገለጻ ተደርጎልሻል ብዬ ተስፋ አደርጋለሁ። እንግዲህ ያው አንድ ሳይት ላይ አንድ ቤት ሲገዛ መጀመሪያ ሎኬሽን ነው የሚገዛው። ስለዚህ ሎኬሽኑን ስናይ ሎኬሽናችን የሚገኘው ዋና መንገድ ላይ መስቀለኛ መንገድ ላይ ከዚህ ከላይ ወደ ከሜክሲኮ የሚመጣ መንገድ አለ። ከዚህ ወደዚህ ደግሞ ጋርመንት አለ። ወደዚህ ደግሞ ጀሞ አለ። ወደዚህ ደግሞ ላፍቶ አለ። ስለዚህ ከተማ ላይ ነው ኤግዛክትሊ ያው መስቀለኛ መንገድ ላይ ነው እየሰራን የምንገኘው። እዚህ ጋር ደግሞ ፊት ለፊት ላይ የምታዩት ኮሪደር ልማት ነው የሚሆነው። እንዳለ ይነሳና መንግስትና እኛ ኮላቦሬት አድርገን የምንሰራው በጣም ቆንጆ የሆነ ኮሪደር ልማት ነው የሚሆነው። አይ ቲንክ ቢሮ ላይ እንደሆነም ትንሽ የስሪዲ ፕላኑን ያሳየቻችሁ ይመስለኛል። ስለዚህ ይሄንን ነው የሚመስለው። ያው መጀመሪያ ሎኬሽን ስለሆነ ማለት ነው። ከሳይታችን ስነሳ እዚሁ መንደር ውስጥ 65000 ካሬ ሜትር ላይ ያረፈ ሰፊ መንደር ነው። እዚሁ መንደር ውስጥ ደግሞ የራሱን የቻሉ ደግሞ 5 መንደሮች አሉ። አንደኛው መንደር ላይ ቆመን ነው እያወራን ያለ ነው ማለት ነው። ይሄኛው መንደር ላይ 5 ሊፍቶች አሉ። 4 የሰው ሊፍት፣ 1 ደግሞ የእቃ ሊፍት። ተመሳሳይ የስፋት ኤሪያ ነው ያላቸው ማለት ነው። ማየት እንችላለን ወደዛ ሲሄደን በአንዱ ላይ 5 ሊፍት አለ ማለት ነው። አንደኛው ይሄኛው ካርጎ ሊፍት የምንለው ነው። ስፋቱን እንደምታዩ በጣም ሰፊ ነው። ሙሉ ለሙሉ ኢቨን ማመላለሻ የሰው ጭነት ምንም ነገር ኤግዛክትሊ በጣም ነው ኑሮን የሚያቀል። ሶፋሽ ራሱ ሳይነቃቀል እንደዚሁ እንዳለ ነው የሚገባው ማለት ነው። ስለዚህ ማንኛውንም ነገር በቀላል ሁኔታ እንደዚሁ እንዳለ መግባት የሚችል ነው ስፋቱ ማለት ነው። በዚህኛው በኩል ደግሞ በዚህኛው ሳይድ ደግሞ ጋርቤጅ ሹት ይኖራል። ደረቅ ቆሻሻ ከላይ ሆኖ ሃይ ራይዝ ቢልዲንጎች ስለሆነ እየሰራን ያለ ነው። ከላይ ሆኖ ደረቅ ቆሻሻ ዳይሬክትሊ ከየትኛው ፍሎር ከገዛችሁበት ፍሎር ዳይሬክትሊ ነው የምትጥሉት ወደ ታች ማለት ነው። ጤናማም በሆነ መንገድ ኤግዛክትሊ ቴንክ ዩ። ስለዚህ እዚህ ጋር ደግሞ እንደምታዩ አንደኛው ደረጃ በዚህ ሳይድ ይገኛል፣ ሌላኛው ደረጃ በዚህ ሳይድ ይገኛል። መሀል ላይ የሰርቪስ ሊፍት ወይም ደግሞ ሰው የሚመላለስበት ሊፍት ነው ማለት ነው። ቅድም ያልኩሽ ኤግዛክትሊ ቅድም ያልኩሽ 5ኛው ሊፍት የካርጎ ሊፍት ነው። በዚህ ጋር ትይዩ የሆኑ 4 ሊፍቶች አሉ ማለት ነው። ስፋቱ እንደምታዩ እንደ ካርጎ ሊፍቱ ነው። ከ25 እስከ 28 ሰው መጫን የሚችል ሊፍት ነው ማለት ነው። ሰፊ ሊፍት ነው።
ኢቭን እዛ ቢሮ ላይ ካያችሁ 14 ሰው መጫን የሚችል ሊፍት ነው ያለው። ኦልሬዲ ከሚትሱቢሺ ካምፓኒ ጋር ዲል አድርገናል። ስለዚህ ይሄኛው በተመሳሳይ ሁኔታ በስፋቱ ነው እንጂ የሚለያየው ቆንጆ ተደርጎ የሚሰራ ነው የሚሆነው ማለት ነው። ምንም አይነት መጨናነቅ የለም። እዚህ ላይ ለሚገዛት ደንበኛ ምንም አይነት መጨናነቅ የለም። ያው እንደምታዩት ጫጫታ ውስጥ ነው ያለ ነው። ያው ሳይቱ ኦልሬዲ ኦንጎይንግ የሆነ ሳይት ስለሆነ ማለት ነው 16 ሰዓት ነው ሰራተኞቻችን እየተፈራረቁ እየሰሩ ያሉት ማለት ነው። ስለዚህ አዎ ምንድነው የምንጠቀመው? ያው ቢሮ ትንሽ ገለጻ ያደረገችላችሁ ይመስለኛል። አልሙኒየም ፎርምወርክ ቴክኖሎጂ ነው የምንጠቀመው። እሱ ደግሞ ምንድነው ከስትሬንግዝም ከፍጥነትም በጣም ወሳኝነት ያለው ነገር ነው። አሁን ስትሬንግዝ ብንል እንደምታዩት ሰፋፊ ሺሮል ነው የምንጠቀመው፣ ኮለን አይደለም። ስለዚህ ሰፋፊ ሺሮል መሆኑ ደግሞ እላይ ድረስ ጠንካራ የሆነ ስትሬንግዝ ይኖረዋል ማለት ነው። ከታይም ቤዝድ ደግሞ ስናይ ምንድነው አልሙኒየም ፎርምወርክ ኖርማሊ በ28 ቀን ስላብ የሚቀየረውን አልሙኒየም ፎርምወርክ ሲሆን ግን ከ7 እስከ 11 ቀን ስላብ እየቀየረን እየሄድን ነው የምንገኘው ማለት ነው። ስለዚህ ቶሎ ለደንበኞች ሰርተን ማስረከብ ነው ማለት ነው ያለን አማራጭ። ስለዚህ ሀይሚዬ እንደምታየው ወደ ታች ኦልሞስት ወደ 6 ቤዝመንት አለ። ስለዚህ መኪና ፓርኪንግ የራሱ የገዛ ደንበኛ የራሱ የሆነ የመኪና ፓርኪንግ ይኖረዋል ማለት ነው። ኤግዛክትሊ ፕላስ ደግሞ ምንድነው እዚህ ጋር እንደምታየው ሁለተኛ ፍሎር ላይ የልጆች መጫወቻ፣ ጂም፣ ስዊሚንግ ፑል፣ ሰፊ መጫወቻ መንደር ይኖራል ማለት ነው ከኮሪደር ልማቱ በተጨማሪ። በጣም የሳበኝ ነገር ያው ለልጆች ስለሆነ የመጣሁት መዋኛ ገንዳ መኖሩ፣ የልጆች መጫወቻ መኖሩ ማለት ሴፍቲ ዋይዝ በጣም ያጓጓል። በጣም ትክክል። ስለዚህ ላይብራሪዎች፣ ትልልቅ ላይብራሪዎች ይኖራሉ፣ መዝናኛ ቦታዎች ይኖራሉ እና እሱ ደግሞ ብዙ ሰዎችን እንዲስብ ያደርገዋል። እዚሁ መዝናኛ፣ እዚሁ እየኖርሽ፣ እዚሁ እየተገበያየሽ፣ እዚሁ መዝናኛ መሆኑ ሰዎችን እንዲስብ ያደርገዋል ማለት ነው። ስለዚህ ይሄ ደግሞ አንድ ቆንጆ ፓርቱ ነው ማለት ነው የሳይታችን። ስለዚህ ቅድም እንደነገርኩሽ 5 ሳይቶች አሉን መንደራችን ውስጥ ብዬሻለሁ አይደል? ቅድም የነበርንበት አንደኛው ነው፣ ያሁኑ ደግሞ አንደኛው ነው ማለት ነው። ኦሬዲ አሁን ያለንበት ለሱቆች ሬዲ እያደረግናቸው ከስር ኦልሞስት ይሄኛው ወደ 14ኛ ፍሎር ላይ ደርሷል። ለሱቆች ሬዲ እያደረግናቸው እየሰራን ነው የምንገኘው ማለት ነው። ቆንጆ ነው አይደለ? አዎ። ስለዚህ ፕሮግረሱም እንደዚሁ ነው። በፍጥነት ለመስራት ነው እየገነባን ያለ ነው ማለት ነው። ቶሎ ገንብተን ከስር ፓርቲሽኑም ሁሉ ነገርም ከስር እንዲያልቅ ከጊዜ ጋር ነው ላይ ጊዜ በደንብ ነው አኮርዲንግ ቱ በታይሚንግ ነው የምትሰሩት። ትክክል። ፕላስ ደግሞ አሁን ዲኤምሲ ሪል ስቴት ከ27 ዓመት በላይ መንገድ ስራ ላይ ነው ብዙ የሚታወቀው። አሁን ላይ ነው ኮንስትራክሽን ላይ አፓርትመንት ላይ መጣ ነው ማለት ነው። ስለዚህ እንዳየነው ውጪ ላይም ትልልቅ ማሽነሪዎች አሉ፣ ባች ፕላንቶች አሉ። እዚሁ ነው ባች ፕላንቶቻችንም እዚሁ አሸዋውም ጠጠሩም እዚሁ ተደርጎ ነው እየተሰራ ያለው። ታይምም ኮንሱም ያደርግልናል፣ ጊዜያችንን በአግባቡ እንድንጠቀም ያደርገናል። እዚሁ ስለሆነ ባች ፕላንታችን ማለት ነው። ኦልሞስት ሰፊ ደግሞ ሱሉልታ አካባቢ ሰፊ ክሬሸር አለ። ብሎኬት፣ ጠጠር፣ አሸዋ ሁሉ ነገር የምናመርትበት ማለት ነው። የተለያዩ እህት ኩባንያዎች አሉ። ስለዚህ ቶሎ ብለን አንድን ሳይት ሰርተን ገንብተን ለደንበኛ ማስረከብ ነው። ስለዚህ ይሄ ነው እንግዲህ ያለን ሳይታችንም እየሰራንም ያለነው ሳይት። እንግዲህ ውዶቼ እንዳያችሁትኝ ሳይቱን በደንብ አስጎብኝተውኝ አስረድተውኝ እኔም ደግሞ ለምርጫም ከአቅሜም ጋር ይቀለኛል ብዬ አስበውን እንድመርጥ አድርጎኛል። ማየት ማመን ነውና በጣም ደስ ብሎኛል። ውሌንም ተፈራርም ያለው እንግዲህ ይሄን ቪዲዮ የሰራሁበት ምክንያት ምንድነው? እንደኔ እናት ሆናችሁ ተፍ ብላችሁ ለልጆቻችን የሚቻለንን ነገር ማድረግ የምንችል በሙሉ ዲኤምሲም እንደዚህ ቀለል ያለ ለኛም ምቹ የሆነ ባለቤት ሊያደርገን ዝግጅት ላይ ነው። ባለቤትም እያደረገ ነው ለማለት ነው። በጣም ኤክሳይትድ ነኝ። እንግዲህ በሚቀጥለው ደግሞ መጥቼ ፕሮግረሱን እንደማሳያችሁ አልጠራጠርም። ይሄን ይመስላል። ውሌንም እንደዚህ አድርጌ ፈጽሜያለሁ ማለት ነው።
ውዶቼ ካፍታ ቆይታ በኋላ እንግዲህ ተመልሻለሁኝ። ይሄንን የዲኤምሲ ሪል ስቴት ቪዲዮ ማሳየት የፈለኩት በጣም ከባድ የሚመስለንን ነገር በጣም ማመስገን እንፈልጋለሁ ዲኤምሲ ሪል ስቴት። ምክንያቱም እንዲቀለል ባለ መልኩ ለኛ ለእናቶች በተለይ እንደኔ ደግሞ ልጃችሁን ብቻችሁን ሆናችሁ ተፍተፍ ብላችሁ የምታሳድጉ የተመቻቸልን እድል ነውና ስልክ ቁጥሮቹን አስቀምጫለሁ ቪዲዮ ላይ ደውላችሁ መረጃ መጠየቅ ትችላላችሁ። ሀገር ውስጥም ያላችሁ ከሀገር ውጭም ያላችሁ ሁላችሁም ተጠቀሙበት። እኔ እንግዲህ ሪል ያልሆነ ነገር ዋቴ የለም እኔ ጋር ሪል ካልሆነ እንደዚህም ኃላፊነትም አልወስድም ነበረ። ስለዚህ ስንመለስ አሁን የዛሬ ሳምንት ልነግራችሁ የምፈልገው ነገር ምንድነው? እኔም ይሄን አንድ ወር ማለት ነው የማይደረጉትን ነገሮች በሙሉ አድርጋለሁ እና ብዙ ጊዜ እናንተን በተደጋጋሚ ከምትጠይቁኝ ነገር መካከል ቺታ አደረኩኩ ተሳሳትኩኩ ዛሬ እኮ ሻዩን አልጠጣውም ዛሬ ጁስን ዛሬ እንትን በላው የተከለከለ የሚያወፍር ነገር ምናምን ብላችሁ የምትዳከሙ ካላችሁ ከዛ ውጪ ደግሞ እኔ አሁን ከዚህኛው ይልቅ እንዲሁም የመክሳት ጉዞዬ ላይ በጣም ስቸገር የነበረው 3 ወር አልነበር የፈጀብኝ 25 ነው 4 ኪሎ ለመቀነስ 2 ወሩን ኪሎ ያልተንቀሳቀሰም ነበር ስታክ አድርጎ ነበር። ይሄ ዌት ሎስ ፕላቶ ይባላል። አንዳንድ ነገሮችን ኢንተርኔት ላይ ጎራ ብትሉ የተለያዩ ሳይቶች ላይም ታገኛላችሁ። ዌት ሎስ ፕላቶ ማለት የሆነ ዳይት ወይም የሆነ ለመክሳት የሆነ ነገር አዲስ ነገር ጀመረ መጀመሪያ ያስከሳን እና ዋተር ዌቱን ሉዝ እናደርግና ሰውነታችን ያን ነገር ሲለምደው እንደ ኖርማል ያይዋል እና ኪሎ መቀነስ እናቆማለን ማለት ነው። የሁለቱን ችግር መፍትሄዎች እኔም አሁን አንዱ ችግር ላይ ነኝ እየቀላወጥኩ ነው ቡሌ ምናምን አው ለዚህ 2 ወር ስታክ አድርጎብኝ ነበር ያልኳችሁ። ተስፋ በቆርጥ ኖሮ ያኔ ተው ነበር ለእናንተም እንደዚህም ለፊትም ቆሜ እናንተ ፊትንም እናንተንም ለማገዝ እንኳን ልደርስ አቆሞ ነበር። 74 ኪሎ ነበርኩ ስጀምር እንደምታውቁት 3 ወር ነው የፈጀብኝ 24 ነው 25 ኪሎ ለመቀነስ 2 ወር ከ63 እስከ 61 ኪሎ ነበርኩ ንቅንቅም አላለም እና ለዚህ መፍትሄ ከዚህ በፊትም ነግራችሁ ነበር። ዛሬ አርብ ነው እኔም ሰኞ ልጀምረው ያሰብኩት ነገር አለ አንድ መፍትሄ ማለት ነው ኪሎ ንቅንቅ የሚያደርግልን ዳይት ውስጥ ይሄንን እምላችሁ በቀላሉ የመክሳት ቻሌንጅ ላይ ያላችሁ በመሃል የሚደረግ ነገር ነው። ከመጀመሪያው እንድታረጉት አልፈልግም ትንሽ ከበድ ስለሚል ማለት ነው። የጥቅል ጎመን ሾርባው ብናረግ በጣም መፍትሄ ነው። ከዚህ በፊት አሰራሩ አለ አይ ቲንክ አዲሱ በቀላሉ የመክሳት ቻሌንጅ 3ኛው ሳምንት ላይ ነው ቪዲዮ አለ ከዚህ ከታች ካሉት አለ አሰራሩ አለ። የጥቅል ጎመን ሾርባውን ለ3 ቀን ለ5 ቀን ወይም ለ7 ቀን ብቻ ነው የምናረጋው ማለት ነው። አጠቃቀሙም እንዴት መብላትም እንደምንችል ምናምን እዛ ላይ አለ። እኔም አሁን ሰኞ ጀምራለሁ ከኔ ጋር ሰኞ ለ3 ቀን እኔ ከ3 ቀን በላይ የጥቅል ጎመን ሾርባውን መጠቀም አልፈልግም ምክንያቱም ብዙ ኪሎ መቀነስ ስለማልፈልግ ማለት ነው። መጀመር የምትፈልጉ ካላችሁ እኔም ሰኞ ነው የምጀምረው እናንተም ሬዲ ስትሆኑ ሁሉም አሰራሩን የሚገልጽ በግልጽ ስላለ ሬሲፒ እሱን ደግሜ እዚህ ጋር ሳይቼ እናንተ ላይ መንዛዛት ስለማልፈልግ ነው። የጥቅል ጎመን ሾርባ በጣም መፍትሄ ነው። ኪሎአችን መንቀሳቀስ ላቆመ እንደኔ በጣም ቺት ላደረጋችሁ ሰዎች ምናምን ኪክ ስታርት ሜታቦሊዝማችንን እንደ አዲስ ነው ሀብሎ ነው የሚያስጀምርልንና እሱ እንድትጠቀሙላችኋለሁ። በተረፈ በሚቀጥለው በጣም ማክሰኞና አርብ ለመስራት ነበር ማስበው ግን ማክሰኞ በቃ ምንም ሊሳካልኝ አልቻለም። ውዶቼ ብታዩ ማክሰኞ ሊሳካልኝ አልቻለም። ምን ማድረግ እንዳለብኝ አላውቅም። አሁን ግን ፕሮግራም አውጥቼ የኔ ችግር ምንድነው ቀደም ብዬ ስለማንሰራ ነውና ቀደም ብዬ ሰርቼ ለእናንተ ለማድረስ ሞክራለሁ። ማክሰኞና አርብ ይቀጥላል። ምንም አይነት ጥያቄ ካላችሁ በቀናነት ኮሜንት ላይ ጻፉልኝ እንወያያለን። በጣም ኤክሳይትድ ነኝ። ሁላችሁንም ወዳችኋለሁ። በቀላሉ መክሳት ይቻላል። አው ይቻላል። እንቀጥላለን። ጉዞ ይቀጥላል። ወይኔ ዛሬ ምንድነው እና የሚነካከውን ነገር ነካኩልኝ። ሁላችሁንም ወዳችኋለሁ። ባይ